በአውሮፓ የክርስትና ሃይማኖት ተከታዮች ቁጥር በእጅጉ እየቀነሰ ነው ተባለ። በእኛስ ሀገር በዚህ ሰዓትም ጥብቅ የተባለ መረጃ ተሰምቷል። እንደ መረጃው ከሆነ በአውሮፓ አብዛኛው ሰው ከክርስትና እየወጣ ሲሆን አብያተ ክርስቲያናት ወደ ንግድ ማዕከልነት እየተቀየሩ ይገኛሉ የተባለው። ይህ ነገር ወደኛ ሀገር እንዳይመጣስ ምን ማድረግ አለብን? የጀርመኑ የዜና ወኪል ዶይቼ ቬለ የጀርመን አብያተ ክርስቲያናትን ሁኔታ አስመልክቶ ይዞት የወጣው መረጃ እጅግ አስገራሚ ነው። የጀርመን አብያተ ክርስቲያናት ባዶና ኦና የሆኑ መምጣታቸውን ተከትሎ ወደ ንግድ ማዕከልነትም እየተቀየሩ መሆኑን በሰፊው ዘገባው አመልክቷል። እንደ ዶይቼ ቬለ ዘገባ ከሆነ ታዲያ 69 በመቶ ክርስቲያን የነበረው የጀርመን ህዝብ አሁን 45 በመቶ ብቻ ቀርቷል። በየዓመቱ በሚሊዮን የሚቆጠሩ ጀርመናውያን ክርስትናን እየለቀቁ ሲሆን ወደ አብያተ ክርስቲያናት የሚሄዱ አዛውንቶችም እየሞቱ ስለሆነ ቤተክርስቲያኖቹ ባዶ ለመሆን ተገደዋል የተባለው። ታዲያ በእኛስ ሀገር ክርስትናን እያቆዩልን ያሉትን የቤተክርስቲያን ሚስጥራትን የያዙ ገዳማትን ማገዝ ይጠበቅብናል። ለነዚህ ገዳማት ደግሞ ድጋፍ በማድረግ ነፍሳችንን እናስደስት። እናም ደግሞ ደግነትን ዛሬ ላይ እንስራ። በሙታንሳ የማር ቅዱስ ሚካኤል አንድነት ገዳም የሚገኙ መነኮሳት አባቶች ከጸሎት መልስ አረፍ የሚሉበት በዓታቸው አሁን ላይ እየተሰራ ይገኛል። የቅዱስ ሚካኤልን ህንፃ ቤተክርስቲያን ለመስራትም ጥረት እየተደረገ ይገኛል። ድጋፍ በማድረግ ካሉባቸው ውስብስብ ችግሮች ፋታ እንዲያገኙ እናድርግ። ከፀሐይ ከዝናብ የማይከላከለውንም የአባቶችን በዓት ሰርተን እናጠናቅላቸው። ታዲያ እኛም በተሰጠን ጸጋ በረከት ነፍሳችንን ደስ የሚያሰኝ ስራ እንስራበት፣ የህሊና ረፍት እናገኝ፣ ውስጣዊ ደስታንም እናገኝ የሚል መልእክት ማስተላለፍ ፈልጋለሁ። ድጋፍ ለማድረግ የኢትዮጵያ ንግድ ባንክና የአቢሲኒያ ባንክ አካውንቶች እዚህ ጋር ከላይ ተቀምጠዋል። እንዲሁም ደግሞ ከታች በተቀመጡ ስልክ ቁጥሮች ደውሉ።